በጣም አሪፍ። ከፊት ለፊታችን ያለው ኦልዌይ ስቶፕ ነው። እሱ ጋር ሌፍት ነው የምናደርገው። ሲግናል ሌፍት ሲግናል መስመራችን ላይ እንቆማለን። ክሊር የሆነ ቪው ያለን ሌፍት ራይት ሌፍት ብላይንድ ስፖት ቼክ አድርገህ አክሽን ውሰድ። በጣም አሪፍ። ዛሬ እየሰራን ያለ ነው እንግዲህ ያው መንደር ውስጥ እነዚህ የስቶፕ ሳይኖችን ነው እየለየን ያለ ነው። ሁለት አይነት ስቶፕ ሳይኖች ናቸው ያሉት፣ ስቶፕ እና ኦልዌይ ስቶፕ። ስለዚህ የሁለቱ ዲፈረንስ ብዙ ጊዜ ኦልዌይ ከሆነ በአራቱም ወይም በሶስቱም ዳይሬክሽን ላይ ስቶፕ ሳይኖች አሉ። ኤቭሪ መኪና መጣ ሁሉም ቆሞ ጠራውን ጠብቆ ላይን አፑን ጠብቆ እንደብለህ አስበው ተርንን ጠብቅ የምትሄድበት ነው። እዚህ ጋር ሌፍት እናደርጋለን። ኦልዌይ ነው። ሲግናል ሰጥ፣ መስመር ላይ ቁም። ሌፍት ራይት ሌፍት ብላይንድ ስፖትን ቼክ አድርገህ አክሽን ውሰድ። ሁልጊዜ የምትሄድበትን ቦታ ሉክ አሄድ ማድረግህን አትርሳ። መስመርህን እንዳትስት የሚያደርግህ እሱ ነው። ናይስ። ሌፍት ራይት እያየህ መቆም የለም። ድራይቭ ነው የምታደርገው። በአጋጣሚ ከቁጥጥር ውጭ የሆነ ነገር ቢኖር ያው አክሽን እንድትወስድ ነው ራስን በንቃት መካተል ያለብህ። እዚህ ጋር ኦልዌይ ነው። እንደዚሁ ድራይቭ ስሩ ነው የምናደርገው። ቀጥታ ነው የምንሄደው። ስለዚህ 3 ሰከንድ የግድ ነው። ፉል ስቶፕ ማድረጋችን አትርሳ። ሌፍት ራይት ሌፍት ጎ። ብላይንድ ስፖት እዚህ ጋር ተርን ስለማታደርግ ወደ ሌፍትም ሆነ ወደ ራይት ስለማዞር ምንም አያስፈልግም። ሴንተርህን አይተህ ብቻ መሄድ ነው። ተረጋግተህ ሂድ። ስፒድን አስተካክል። ብዙ ስፒድ አትጨምር። ፊት ለፊታችን የሚመጣ በስኩተር የሚመጣ ሰው ስላለ ሁልጊዜ ሼር ስለምታደርግ ሮድ በተቻለ መጠን ዋቻውት ማየት እይታ በጣም ትልቅ ነገር ነው። እዚህ ጋር እዚች ጋር እስኪ ሌፍት እናድርግ። ስቶፕ ሳይን የለም። ሲግናል ሰጥ። ያ ፐርፌክት። ድራይቨር መስተዋት አትርሳ ማየትን። መንደር ውስጥ ስለሆነ አትሄድ። ከ30 በላይ አትሄድ። ጥሩ ነው። ስፒድም ጥሩ ነው። በዛው የተቃጠል ከሆነ በኋላ በጣም አሪፍ። ስቶፕ ሳይን ላይ ከፊት ለፊታችን ያለው ስቶፕ ሳይን ላይ ራይት ነው የምናደርገው። ስለዚህ ሁልጊዜ ላይናችን ላይ እንቆማለን። ቅድም እንዳደረግነው በቂ እይታ ከሌለን ክሪፕ እናደርጋለን። አሁን ግን በቂ እይታ አለን። እሺ ሶ ወደ ራይት ነው የምንሄደው። ራይት ሲግናል ሰጣን። የስ ቼክ 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 አካባቢን ቼከር አክሽን እንውሰድ። እዚሁ ላይ ጨርስ። እየፈታው ትሄዳለህ። ከዛ በኋላ ናይስ። ኦልዌይ ስቶፕ ላይ ሌፍት ነው የምናደርገው። ሲግናል ሌፍት። ያ ቅድሚያ የመጣው ማን ነው? ስለዚህ 1 2 3 ላይን ስፖት ጎ። ያ እንትኗን ሲግናሏን በደንብ ክሊክ አድርጋት። ብዙ ጊዜ እንዳጠፋብህ